እንዲያሽገ ነው። እንደዛ አሽገን እየከመርን ነው። በቃ ይሄ አሁን ከጉምሩክ የመጣ ነው እቃ ነው። ከውጭ ሀገር የመጣ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤስፒ ፈርኒቸር ቤተሰቦች እነሆ እንግዲህ ዛሬ በአዲስ ነገር ከች ብዬላችኋለሁ። እንግዲህ ይሄን ቪዲዮ ላይክ እና ሼር እያደረጋችሁ አብሮነታችሁን አሳዩን እንደከዚህ በፊት ብላለሁ። እንግዲህ ዛሬ ያው እንግዲህ እንደምታዩት እንግዲህ በሀገራችሁ ልጅ ማለት ነው ይሄ ውጭ ሀገር ላይ የሚሰራ ማለት ነው። በሀገራችን ላይ ያው እዚህ በሀገር ውስጥ ደግሞ እኛ እንደዚህ አሪፍ አድርገን ሰርተነዋል ማለት ነው። እንግዲህ ከትንሽዬ ከተማ ነው እንግዲህ ያለነው እንደምታውቁት እኛ ወሎ ኬሚሴ ነው ያለነው። እዛ ሀገራችን ሆነን እነዚህን የሚያማምሩ መጅሊሶች እነዚህ የውጭ ሀገር ስታንዳርድ ያላቸው መጅሊሶች ናቸው። በነገራችን ላይ እነዚህ ይሄ በቦንድ የሚሰራው በጣም ጥርት ያለ እቃ ነው ማለት ነው። እንግዲህ እንደምትመለከቱት ይሄ ጨርቁ ኦሪጂናል ጨርቅ የሚባል ኦሪጂናል ጨርቅ ነው። ይሄ ከቱርክ የመጣ ጨርቅ ማለት ነው። እነዚህ ጨርቆቹ ከቱርክ ነው የመጡት። እነዚህ ደግሞ ልሙጦቹ ራሱ እነዚህም እንደዚህ ከውጭ የመጡ የሆላንድ ምርት ናቸው ማለት ነው። እነዚህ ልሙጦቹ ራሱ ኦሪጂናል ኳሊቲያቸው የተጠበቀ ኦሪጂናል ነገር ነው የምንጠቀመው ማለት ነው። እንግዲህ እነዚህ ጽድት አድርገን ፍክት አድርገን እንደምታዩት እነዚህ ፏ አድርገን ሰርተነዋል። በነገራችን ላይ ያው ቤቱ እንደምትመለከቱት ያው እንደውም እዚህ ቦታ ሻራ ገነባን ነው እንጂ ያው ስራ መስሪያ ቦታችን ነው ማለት ነው። ይሄ ቪዲዮ መስሪያ ቦታ ሳይሆን ስራ የምንሰራበት ቦታ ነው። እዚሁ ደግሞ አንዳንድ ጊዜ እንደዚህ ስንጨርስ እንደዚህ አስተካክለን ቪዲዮ እንሰራበታለን ማለት ነው። እንግዲህ ይሄ እንደዚህ ጽድት ፍክት አድርገን ሰርተናታል። እንግዲህ እንደምትመለከቱት እነዚህ እንግዲህ አብሮ የሚሄድ ነው ጠረጴዛው ነው። እነዚህ ደግሞ እንግዲህ ያው አንዳንድ እቃዎች ለማቀራረቢያ ነው ማለት ነው የሚጠቀሙት። እንደ ጠረጴዛ እንደ እንትን ነገር ማለት ነው። ያው እንዲህ ቁጭ ብሎ መጠቀም ይችላል ማለት ነው። እዚህ ላይ እንደ ቆሎ ምናምን ነገር በቃ እነዚህ ሰርቪስ ነገሮች ምናምን እዚህ ላይ እያስቀመጡ የሚፈልጉትን ነገር ይጠቀሙበታል ማለት ነው። እንደ ቆሎ ምናምን እና ሲጨርሱ እንደዚህ ሰታር ትላለች ማለት ነው። ያንኛው ደግሞ እንግዲህ ጠረጴዛውም እንደምትመለከቱት በጣም የሚያምረው ያው እንደዚህ እንደምትመለከቱት ፏገን ጽድት አድርገን ሰርተነዋል። ጌጡ ምንም በቃ እንደዚሁ በቃ ልጅቷ ከኢንተርኔት አውርዳ እንደላከችልን እንደዛው ጽድት ፍክት አድርገን ሰርተንላታል እንግዲህ ማለት ነው። እንግዲህ ይሄ ኦሪጂናል ቦንድ ነው የምንጠቀመው። ቦንዱ ራሱ እንደምትመለከቱት ይሄ ወጥቼበት ላሳያችሁ ንቅንቅ አይልም ማለት ነው። ይሄ ማለት ነው በጣም ጠንካራ ነው፣ በጣም ምቹ ነው ማለት ነው። እና ከፍ ያለ ነው በነገራችን ላይ ይሄ ቪአይፒ መጅሊስ የሚባለው ነው ታውቁታላችሁ። በነገራችን ላይ ከፍ ያለ ነው እንደ ሶፋ ነው ማለት ነው። በጣም ምቹ ነው በጣም ማለት ነው። በጣም ነው የሚመቸው። እና እንደነዚህ አይነት ነገር እቃ ማዘዝ ስትፈልጉ ያው እንደምታውቁ ከዚህ በፊት እንደምላችሁ አናግሩኝ፣ በውስጥ አናግሩኝ። ይሄ እቃ በነገራችን ላይ እዚህ እኛ ወሎ አካባቢ ነን እንደምታውቁት ኬሚሴ ነን። ያው እዚህ አይደለም በጣም ሩቅ ሀገር ነው የሚሄደው የማትገምቱት ሁላ ማለት ነው። ይሄ እቃ ወደ ድሬዳዋ ነው የሚሄደው። ይሄ እቃ ማለት ነው ወደ ድሬዳዋ ነው የሚሄደው። ሁለት እቃ ነው የታዘዘው፣ ሁለት መጅሊስ ነው። ይሄ አንደኛው መጅሊስ ነው። ሌላም አንድ መጅሊስ አሳያችኋለሁ። እና ይሄ እቃ እንግዲህ ያው ሀገር አቋርጦ ወደ ድሬዳዋ ነው የሚሄደው ማለት ነው። እንግዲህ እኛ የትም ቦታ ቢሆን መላክ እንደምንችል ያው እዚህ ጋር የምነግራችሁ ማሳውቃችሁ ማለት ነው። የትም ቦታ ቢሆን የትም ሀገር ይሁን መኪና የሚሄድበት ሀገር ይሁን እንጂ ምንም ችግር የለውም። እናንተ እዘዙን፣ እኛም በታማኝነት እንደዚህ ሰርተን ጽድት ፍክት አድርገን ሰርተን በምትፈልጉት ዲዛይን ሰርተን ያው ለቤተሰባችሁ እናስረክብላችኋለን ማለት ነው። እንግዲህ እስኪ ይሄንኛው እንግዲህ ያው አብሮ ያለው መጅሊስ ደግሞ ላሳያችሁ ማለት ነው። እና ቦታውን በግድ ነው ያመቻቸናል በነገራችን ላይ ብቻ። እንግዲህ ደግሞ እኛውም ያው እንደምትመለከቱት ማለት ነው። ይሄን በጣም ፏ ያለ ነው። ይሄ እንግዲህ የሚለያየው ይሄ መጅሊስ ያው ምንም ልዩነት አይፈጥርም። አሁን እንደዚህ ስታዩት እናንተ አንድ አይነት ሊመስላችሁ ይችላል። መጅሊሱ ግን ያው የሚለያየው በጥራት ምናምን ስራው ምናምን አንድ አይነት ሁሉም በምንም አይለያይም። ነገር ግን ያው ጨርቁ ነው የሚለያየው። እዚህ ጋር ጨርቁ የጨርቆቹ ዲዛይን እነዚህ ጨርቆች ይለያሉ ማለት ነው። ያው ዲዛይኑ ነው እንጂ የሚለየው ጨርቁ ይሄም እንደነገርኳችሁ ከቱርክ ነው። ይሄም ልሙጡም ጨርቅ ደግሞ እንደምትመለከቱት ይሄም የሆላንድ ምርት ነው ጨርቁም ማለት ነው። እና እንደዚህ ጽድት ፍክት አድርገን ሰርተነዋል ማለት ነው። እንግዲህ ሆላንድ ጨርቅ የሚባለው ያው ያውቁታል ባለሙያዎች ምናምን ያን ነው የምንጠቀመው አብዛኛው ማለት ነው። ጨርቁም ደግሞ የቱርክ ነው እንደምትመለከቱት ያው ነው። እናችም እንደዚህ ጽድት ፍክት ባለች ጃዎችን ትንሽ ጠበብ ታለች ከዛኛው ያንኛው ትንሽ ሰፋ ይላል። ያው ስፋት አለው ያንኛው። እቺ ደግሞ ትንሽ ጠበብ ታለች። በጣም ምርጣማ ነው እንደምትመለከቱት ጥርምጥን ያለች ማለት ነው። እዚሁ በጣም ይመቻል። ዞሮ ታምራለች እቺ በጣም የበለጠ ማለት ነው። እና ያ በነገራችን ላይ ትልቅ ነው ያንኛው መጅሊስ
እንደዚህ ትንሽ አይደለም። የተወሰነ እንደውም ቀንሰንለታል። ትልቅ ካሬ ነው ያኛው ማለት ነው። በጎን የቀረ ነበረ ቦታው ስላልተመቸን ያው ቀነስ አድርገን ነው እነሱን የሰራነው እንጂ ያው ያስቀመጥነው እንጂ ለቪዲዮ ብለን ያንኛው ራሱ በጣም ትልቅ ነው። እንግዲህ ይሄን ይመስላል ለዛሬ ይዤላችሁ የመጣሁት። እንግዲህ እነዚህን አይነት ነገር ማለት ስትፈልጉ አናግሩ። እንደከዚህ በፊቱ ያው እኛ ሁሉንም ነው የምንሰራው። መጅልስ ብቻ አይደለም እንደምታውቁት ቁም ሳጥን፣ አልጋ፣ ቡፌ የትኛውንም እቃ እንሰራለን ማለት ነው። ሰርተን በየትኛውም ሀገር ማድረስ እንችላለን ማለት ነው። እና እንግዲህ ቪዲዮ ከተመቻችሁ ያው ላይክ እና ሼር እያደረጋችሁ አብሮነታችሁን አሳዩን። እንግዲህ ቪዲዮ ላይክ እና ሼር በምታደርጉበት ሰዓት ባታሰሩ እንኳን ያው ለሚያሰራ ሰው ወደሚያሰሩ ሰዎች ይሄዳል ማለት ነው። ያንኛ እንግዲህ ገበያችን በእንደዚህ ሊሳካልና እኛም እንደ ድጋፍ ነው የሚቆጠረው ለማለት ፈልጌ ነው። እንግዲህ ላይክ እና ሼር አድርጉ። እንግዲህ እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።